ዮዲት ጉዲት ማን ናት? በዘጠነኛው ምዕተ ዓመት 852 ዓመተ ምህረት ገደማ ዮዲት የተባለችው የጌዲዮን ልጅ ንግሥት ዘሯ ከፈላሻ ውስጥ የሆነች ሴት በአክሱም ትኖር ነበር። በወጣትነቷም ከአክሱም ጽዮን ቤተ ክርስቲያን አገልጋይ ዲያቆን ጋር ጓደኝነት ትጀምራለች። ዮዲት የምትታወቀው በኃይለኝነቷ ነበር። እናም አንድ ቀን አገልጋዩን ዲያቆን የወርቅ ጫማ ይገዛላት ዘንድ ጠየቀችው። ግን እሱ ያንን ማድረግ የሚያስችል ሀብት አልነበረውም። በጣም ሲጨንቀው የጽዮን ቤተ ክርስቲያንን የታቦቱን የወርቅ መጋረጃ ቀዶ በመጋረጃው ጫማውን ሰርቶ ሰጣት። የቤተ ክርስቲያኑ ሊቃውንት ይህን ሲያዩ የአምላክን ቤተ መቅደስ ማን እንደደፈረ ማወቅ ፈለጉ፣ ተናደዱ። በአክሱም ግዛት ውስጥ የሚኖሩ ሰዎች በሙሉ እንዲፈተሹ አደረጉ። በቤተ መቅደሱ መጋረጃ የተሰራው የወርቅ ጫማ ዮዲት ጋር ተገኘ። ዲያቆኑ የሞት ፍርድ ተፈረደበት። ዮዲት ጡቶቿን ቆርጠው ከኢትዮጵያ ምድር አባረሯት። ዮዲት ግን በአክሱም ነገሥታትና ካህናት ሊቃውንት ላይ ቂም ያዘች። 1000 እጥፍ እንደምትበቀላቸው ለራሷ ቃል ገባች። ዓመታት አለፉ። ዘሯ ከፈላሾች በመሆኑ ፈላሾችን ይዛ ተነሳች። ከየቦታው ወታደር ዘማቾችን ሰበሰበች። በላስታ የሚኖር የክርስቲያን ሃይማኖት ተከታይና የቡግና ባላባት በዮዲት ውበትና ኃይለኛነት ስለተማረከ ሃይማኖቱን ለውጦ አገባት። በዚህም ምክንያት ተጨማሪ ኃይል ለማግኘት ቻለች። በዚህ ዘመን በአክሱም ዙፋን ላይ የተቀመጠው የንጉሥ ድግናዣን ልጅ አንበሳ ውድም ነበር። አንበሳ ውድም አባቱ ሲሞት ገና የ12 ዓመት ልጅ ቢሆንም የንግሥና ሥልጣኑን ያዘ። ዮዲትም ንጉሡ ገና ሕፃን ስለሆነ የእሷን ጥቃት የሚቋቋም ኃይል ሊያሰባስብ እንደማይችል በመገመት አጋጣሚውን ተጠቅማ ልትወጋው አሰበች። በዚያን ጊዜ አክሱም የእስልምናን ሃይማኖት ለማስፋፋት በሚደረገው ጥረት የተነሳ ጠረፎቿ በመወረራቸው በቀይ ባህር የነበራትን የበላይነት ያጣችበት ወቅት ነበር። ይህች የክርስቲያን ባላጋራ የሆነች ንግሥት ፈላሾች የሆኑትን ሁሉ በአንድነት አሰባስባና አስተባብራ የአክሱም ንጉሥ አንበሳ ውድምን ለመውጋት ተነሳች። ከላስታ ሰሜንና ወልቃይት የተሰበሰቡትን ፈላሾችና ሌሎችንም ቀስቅሳና አስፈራርታ በማስነሳት ብዙ ሰራዊት እየመራች ወደ አክሱም ዘመተች። ወደ አክሱም በምትጓዝበት ጊዜ ያለፈችበትን ስፍራ ሁሉ ሰራዊቷ ይመዘብርና ያጠፋ ነበር። አብዛኞቹ አብያተ ክርስቲያናትና ሌሎችም ውድ የሆኑ የባህል ቅርሶች የተቃጠሉትና የወደሙት በዮዲት ጭካኔ የተሞላበት ወረራ ነበር። ብዙ ጊዜ አምረውና ደምቀው ግርማ ሞገስ የነበራቸው አብያተ ክርስቲያናትና ሐውልቶች ጭራሽ ከወደሙት ሌላ ለታሪክ ምስክርነት በሳት ጋይተው ፍርስራሻቸው ብቻ የሚታየው ብዙ ናቸው። በዮዲት ጉዲት ወድሞ በኋላ በንግሥት እሌኒ ታድሶ የነበረው አብርሃ ወአጽብሃ ቤተ ክርስቲያን መርጦ ለማርያም ጎጃም ብዙ ክርስቲያኖች ሲጨፈጨፉና የቀሩትንም በታላቅ አደጋና ስጋት ተውጠው የመከራ ዘመናት አሳልፈዋል። የዮዲት ፍላጎት የክርስትና ሃይማኖትን አጥፍታ የአይሁድን እምነት ለማስፈን ነበር። ይህን በስፋት ይካሄድ የነበረውን ጭፍጨፋ ለመቋቋም የተሳናቸውና በስጋት ላይ ወድቀው የነበሩት የአክሱም መሳፍንትና መኳንንት ፋታና ጊዜ አግኝተው መልሰው ለማጥቃት እስኪችሉ ድረስ ሕፃኑን ንጉሥ ይዘው ሸዋ ውስጥ ወደሚገኘው ወደ መንዝ ሸሹ። መንዝ የተመረጠበትም ዋናው ምክንያት የመልክዓ ምድሩ አቀማመጥ ገደላማና ዋሻ በመሆኑ ጠላት ስለማይደፍረው ገፍቶም ቢመጣ ለመከላከል አመቺ በመሆኑም ነበር። አብያተ ክርስቲያናትን ማቃጠልና ካህናትን መግደል የዕለት ሥራዋ ሆነ። በተለያዩ አጋጣሚዎች ከተረፉትና እስካሁን ድረስ ካሉት ጥቂቶች በስተቀር ሐውልቶችን፣ ውብ የሆኑ የሥነ ጥበብ ቅርሶችንም አፈራርሳለች። አብያተ ክርስቲያናትን አቃጥላለች። የክርስትና ሃይማኖት ተከታይ ተራው ሕዝብና ቄሶች ተሰየፉ። የመንግሥት ዘርነት የነበራቸው የመሳፍንት ልጆችም መንግሥቱን እንዳይቀናቀኑና እንዳይሸፍቱ ሕዝቡንም እንዳያነሳሱ ተብሎ ወደ ደብረ ዳሞ ተራራ እየተወሰዱ በስር እንዲቀመጡ ይደረግ ነበር። በቆየው ሥርዓት በዚህ ገዳም ውስጥ የመሳፍንት ልጆች በቁም እስረኛነት እየተጠበቁ ይቆዩና ንጉሡ ሲሞት ከመሳፍንቱ ውስጥ ሕዝቡ የመረጠው ይነግስ ነበር። በዚህ ምክንያት የተሰበሰቡትን 400 የሚሆኑ የመሳፍንት ልጆች በጅምላ አሳረደቻቸው።
ዮዲት በፈጸመችው ጭካኔ ሥራና ከፍተኛ ጥረት የተነሳ ተግባሯንና ክፋቷን የሚገልጹ የተለያዩ ቅጥያ ስሞች ተሰጥቷታል። በትግራይ ሕዝብ ጉዲት ወይም ጉደኛ፣ በአፋር ሕዝብ ጋጽዋ ወይም አስፈሪ አውሬ በመባል ስትታወቅ፣ በአማራ ሕዝብም እሳቶ ወይም የምታቃጥል ብለዋታል። ጉዲት ሕፃኑን ንጉሥ አንበሳ ውድምን በመንዝ የመደበቁን ዜና በሰማች ጊዜ ኃይሉን ሰብሮ እሱን ማርኮ እንዲያመጣ ጦር ልካ ነበር። ነገር ግን የላከችው ሰራዊት በመሸነፉ ሐሳቧ ሳይሰምር ቀረ። ስለዚህ አንበሳ ውድምንና ተከታዮችን አጥፍታ እርካታ ለማግኘት በማሰብ ራሷ ሰራዊቷን እየመራች ወደ መንዝ ዘመተች። አንበሳ ውድምና ተከታዮቹ ግን ለማጥቃት ይበልጥ አስቸጋሪ ወደ ሆነውና እዚያው ሸዋ ውስጥ ወደሚገኘው ወደ መርሐቤቴ ሸሹ። ዮዲትም በዚሁ ሳትገታ ልትከታተለው ሞክራ ነበር። ይሁን እንጂ ከመሬቱ አቀማመጥ አስቸጋሪነት ሌላ የንጉሡ ወታደሮች የመንዝና የመርሐቤቴ ሕዝብ በየጊዜው ያደርሱባት የነበረው ጥቃት አንድ ላይ ተደማምረው ስላደከማት ዓላማዋ ሳይሳካላት ወደ ሰሜን ኢትዮጵያ እንደገና እንድትመለስ ተገደደች። ከዚህ በኋላ 13 ዓመታት ስትገዛ ቆየች። ይህች ጨካኝ ንግሥት አብዛኛዎቹ የኢትዮጵያ ቅርሶች ያጠፋችበትን 40 ዓመታት ዕድሜ ገዝታ ማክተሚያ ላይ የአብርሃ ወጽባሃን ቤተ ክርስቲያን አቃጥላ በምትመለስበት ጊዜ እግዚአብሔር መንገዷን አሳስቶ እንዲህ ንፋስ ከሚባለው ቦታ ከፍተኛና አስፈሪ አውሎ ንፋስ አስነስቶ ወርውሮ አደካውህ ከሚባለው ቦታ ላይ እንደ ጣላትና በዚሁ ምክንያት እንደሞተች ብዙ ሊቃውንት ይናገራሉ። መቃብሯም ከውቅሮ ከተማ በታች በሚገኘው አደካውህ አጠገብ የድንጋይ ምልክት ተቀምጦበት ይገኛል። ትንሣኤ ዘኢትዮጵያ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው